ሰላም የይዘት ጊዮርጊስ ቻናል ቤተሰቦች እንደምናችሁ። ዛሬ ይዤላችሁ የመጣሁት ንስሐ ገብተው ወደ ቤተክርስቲያኗ በመሄድ የሚጸልዩና የሚማጸኑትን ሁሉ እስከ 7 ትውልድ ድረስ የምህረት ቃል ኪዳን እንደሚያገኙባት ስለተነገረላት ግሸን ደብረ ከርቤ ነው። ግሸን ደብረ ከርቤ ከደሴ ከተማ 92 ኪሎ ሜትር ርቀት ላይ በወሎ ክፍለ ሀገር በአምባሰል አውራጃ ውስጥ የምትገኝ ደብር ናት። ይህቺ ደብር በሐይቅና በመቅደላ በደላንታ በየእጁ መካከልና በበሸሎ ወንዝ አዋሳኝ የምትገኝ አንድ መግቢያ በር ብቻ ያላት ዙሪያዋን በገደል የተከበበች አምባ ናት። በበሯ ከተገባ በኋላ ግቢዋ ከላይ ሜዳና መስቀለኛ ቦታ ነው። በ11ኛው ክፍለ ዘመን አጼ ላሊበላ ከቋጥኝ ድንጋይ ፈልፍለው እግዚአብሔር አብ የተሰኘ ቤተክርስቲያን በዚህ ቦታ ሲያሰሩ ደብረ እግዚአብሔር ተብላ ተሰየመች። ብዙም ሳትቆይ ደብረ ነገስት ተባለች። ከዚያም የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሸን የሐይቅ ግዛት በመሆኗ ደብረ ነጎድጓድ ተብላለች። በ14ኛው መቶ ክፍለ ዘመን ላይ በአጼ ዘርዓ ያዕቆብ ዘመነ መንግስት የክርስቶስ ግማደ መስቀሉ ግሸን ገብቶ ሲቀመጥ ደብረ ከርቤ ተብላ ተሰየመች። የአጼ ድልናኦድ ዘመን በ896 ዓመተ ምህረት እስከ 11ኛው ክፍለ ዘመን በአሁኑ ስያሜ ደብረ ከርቤ በመባል ትታወቅ ነበር። በዚህ ጊዜ የነበረው የቤተክርስቲያኑ አስተዳዳሪ መምህረ እስራኤል ዘደብረ ከርቤ ይባል ነበር። በመጨረሻም ከደብረ ከርቤ ግሸን ማርያም የሚል ስያሜ ያገኘች። አጼ ዘርዓ ያዕቆብም ግማደ መስቀሉን ይዘው እየገሰገሱ ስለመጡ በግዕዙ ገሰ ወይም በአማርኛው ገሰገሰ የሚለው ቃል ለቦታው ስያሜ ሆነ። በዘመናት ሂደት ገሰ ወደ ግሸን የሚለው ስያሜ ተዛወረ። አካባቢው በዚህ ስም ታወቀ። በዚህችም አምባ አጼ ዘርዓ ያዕቆብ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋየ ቅድሳቱን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። ዘመኑም በ14ኛው መቶ ክፍለ ዘመን ነው። ከእስክንድሪያ ሀገር ከመጡ መስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡትም ንዋያተ ቅድሳት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣ ከለሜዳ፣ ከአፍርጌ ሀገር የመጣው ሐሞት የጠጣበት ሰፈነግ፣ የቅዱስ ዮሐንስ የሳለው የኩርዓተ ርዕሱ ስዕል፣ ቅዱስ ሉቃስ የሳለው የእመቤታችን ስዕል፣ የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካናት የተቆነጠረ የመሬት አፈር፣ የዮርዳኖስ ውሃና በግብጽ ውስጥ የሚገኙት ታላላቅ ገዳማት የተቆነጠረ አፈር ናቸው። የእነዚህን ንዋያተ ቅድሳት ዝርዝር አጼ ዘርዓ ያዕቆብ ለኢትዮጵያ ሕዝብና ለግሸን ካህናት መስከረም 21 ቀን 1430 ዓመተ ምህረት በጽሑፍ በመዘርዘር ገለጹ። በዚያም ዘመን የነበሩት የኢትዮጵያ ጳጳሳት አባ ሚካኤልና አባ ገብርኤል የተባሉ ከንጉሱ ከአጼ ዘርዓ ያዕቆብ ጋር ሆነው የምህረት ቃል ኪዳን ለመቀበል በዚች በግሸን ደብር ሱባኤ ገቡ። በሱባኤያቸው መጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጾ ይህች ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሁን፣ የተሰቀልኩባትን ቀራንዮን ትሁን፣ የተቀበርኩባትንም ጎልጎታን ትሁን። በዚች ቦታ እየመጣ የሚማጸነውን ሁሉ ቸርነቴ ትጎበኘዋለች፣ ጠለ ምሕረቴም አይለይባትም አላቸው። በዚያ ለተገኙት ምዕመናን ሁሉ በጽሑፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎቹን ታሪካውያን ንዋያተ ቅዱሳትንም ዝርዝር ታሪክ የያዘውን መጽሐፈ ጤፉት ብለው ሰይመው ድንጋጌውን ሁሉ በመዘርዘር ለግሸን እግዚአብሔር አብ ሰጡ። አጼ ዘርዓ ያዕቆብ በዚች ብቻ ሳይወሰኑ ሌኒ የተሰኘችው ንግስት በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘው የእመቤታችንን ማርያም ቤተ ክርስቲያንን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንጸው ጥር 21 ቀን ቅዳሴ ቤቱ ተከበረ። ይህችን ደብር ደብረ ከርቤ ብለው በመሰየም እንኳንስ ሰው የሰገረ ቆቅ የበረረ ወፍ እንዳይገደል
ዳሯ እሳት መሃሏ ገነት ትሁን ብለው ደንብና ስርዓት በመጽሐፈ ጤፉት ውስጥ አጽፈዋል። በዚህም ምክንያት በየጊዜው የነገሱ የኢትዮጵያ ጳጳሳት፣ መጻሕፍትና መኳንንት ልዩ ልዩ ንዋያተ ቅድሳትና መጽሐፍትን፣ የወርቅና የብር ጻሕል፣ ጽዋን፣ መስቀልን እና የመሳሰሉትን ስጦታ አበርክተዋል። ግማደ መስቀሉ ከእስክንድሪያ ስናር የገባው መስከረም 10 ቀን ቢሆንም ኢትዮጵያ ግሸን አምባ የገባበት መቅደስ ተሰርቶ ቅዳሴ ቤቱ የተከበረውና አጼ ዘርዓ ያዕቆብ ለመላው ኢትዮጵያን በጽሑፍ በመዘርዘር የገለጹበትም መስከረም 21 ቀን ነው። ይህን ዕለትም በየዓመቱ በድምቀት ይከበራል። ምዕመናንም በግሸን ማርያም በመገኘት ከዚያን ጊዜ ጀምሮ እስካሁን ድረስ ይሄዳሉ። ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ሁሉ እስከ 7 ትውልድ ድረስ የምህረት ቃል ኪዳን እንደሚያገኙ ጤፉት በተባለችው መጽሐፍ ተጠቅሷል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋ፣ የእመቤታችን አማላጅነት፣ የግማደ መስቀሉ የአባቶቻችን ሊቃውንትና ነገስታት በረከት አይለየን። አሜን። ለዛሬ ነበረን ቆይታ እዚህ ላይ አብቅቷል። ቻናሉን ለሌሎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ለሌሎች አዳርሱ።